እሺ እንደው በዚህ ስለ ቻትጂፒቲ እስኪ አንዳንድ ነገር ለመናገር ያክል ነው። ሰው ሰራሽ አስተውሎት ስንል ያው ቻትጂፒቲ አርቲፊሻል ኢንተለጀንሶችን እንዴት እንጠቀማለን የሚለውን ዛሬ እስኪ ላሳያችሁ ወድጃለሁ። የተለያዩ አይነት ቻት ቤዝድ የሆኑ አርቲፊሻል ኢንተለጀንስ አሉ። ለምሳሌ ኦፕን ኤአይ አለ፣ ቻትጂፒቲ ኖርማል ቻትጂፒቲ ይሄ አንድ አለ። ሁለተኛ ደግሞ ዲፕሲክ አለ። ዲፕሲክ ኤአይ አለ። ሶ እዚህ ላይ ዲፕሲክ ገብታችሁ አክሰስ ማድረግ ትችላላችሁ። ሌሎቹ ጀሚናይ ኤአይ አለ። እዛ ግሮክም አለ። ሶ በጣም ብዙ ኤአይዎች አሉ። እነዚህን ኤአይዎች እንዴት ለምንፈልገው አላማ መጠቀም እንችላለን የሚለውን ለመመለስ ያክል ነው። እዚህ ላይ እንግዲህ የራሳቸው አለ። ቻትጂፒቲ ስንል አሁን በክፍያ የሚጠይቃቸው ታስኮች አሉ። ዲፕሲክ ስንል ሙሉ በሙሉ ፍሪ ነው ማለት እንችላለን። ዘንድ መጠየቅ የምንፈልጋቸውን ነገሮች ካሉን የምናደርገው እዚህ ላይ ነው። እሺ የምንጠይቃቸው በቀጥታ ለምሳሌ ሾርት ኖት ወይም ደግሞ የሆነ ዶክመንት ማዘጋጀት ብንፈልግ መጀመሪያ ዶክመንት ማዘጋጀት የምንፈልግ ዶክመንቱ ካለ እሱንን ዶክመንት አፕሎድ እናደርግላቸዋለን። ዶክመንቱን አፕሎድ እናደርጋለን። ለምሳሌ አንድ ዶክመንት አፕሎድ አድርጌ ለማሳየት ልሞክር። እዚህ ጋር አንድ ዶክመንት እሺ አንድ ዶክመንት አይ ቲንክ እሺ ለምሳሌ አንድ ብዙ ረዘም ያለ ፒዲኤፍ የምትፈልጉትን እናንተ እዚህ ጋር አፕሎድ ታረጋላችሁ። እኔ እንዳጋጣሚ ሆኖ ሶ ኢማጂንግ ቴክ ላይ ልግባ እና እሱንን ፕሪፈር አደረኩት ማለት ነው። ሶ ይሄንን መረጥኩላትኝ። ይሄንን ከመረጥኩት በኋላ ዘን ኦፕን እለዋለሁ። አውቶማቲካሊ በዚህ መንገድ አፕሎድ ያደርገዋል ማለት ነው። ዘን አፕሎድ አድርጎ እንደጨረሰ ጥያቄን እጠይቃለሁ ማለት ነው። ለምሳሌ ዶክመንት ከሆነ ማዘጋጀት የፈለኩትኝ እጠይቀዋለሁ ስፔሲፊክ አድርጌ ማለት ነው። ፕሪፔር ፕሬዘንቴሽን ወይም ደግሞ ሾርት ኖት ፕሬዘንቴሽን ማለት ትችላላችሁ። ሾርት ኖት ማለት ትችላላችሁ። ሰው እኔ ፕሬዘንቴሽን ልበል፣ ሾርት ኖት ልበል። ሾርት ኖት ትሉና ፎር ቻፕተር ዋን ስፔሲፊክ አርቲፊሻል ኢንተለጀንሶችን ስጠይቁ ማድረግ የሚጠበቅባችሁና የሚገባችሁ ነገር በጣም ብዙ ዶክመንት ከሆነ ሙሉ ስለዛ ዶክመንት መጠየቅ መቻል የለባችሁም። መጠየቅ ያለባችሁ ለዶክመንቱን ከፋፍላችሁ ራሱ ስለሚያውቀው ቻፕተር ዋን ከሆነ ለቻፕተር ዋን፣ ቻፕተር ቱ ከሆነ ለቻፕተር ቱ ትልና ሾርት ኖት ፎር ቻፕተር ዋን ትላላችሁ። ዘን ቻፕተር ዋን ካላችሁ በኋላ የምታደርጉት ፔጅ ተነግሩታላችሁ። ሃው ማች ዘን ሚኒመም ትሉና ተነግሩታላችሁ። ሚን ብላችሁ ወይም ሚኒመም ብላችሁ መጨረስ ትችላላችሁ። ራሱ ኤአይኦ አንደርስታንድ ያደርጋችኋል። ዘን ሚኒመም 5 ፔጅ ሆነ ይፈልጋችሁ 5 ፔጅ አድርጎ አንዱን ቻፕተር በ5 ፔጅ አዘጋጅቶ ይሰጣችኋል ማለት ነው። ሚን 5 ፔጅ ስለዋለሁ ማለት ነው። ዘን ይሄንን አስክ አደርገዋለሁ ማለት ጠይቀዋለሁ። ዘን ኢንተር ላለሁ ራሱ አውቶማቲካሊ 5 ፔጅ አዘጋጅቶ ይሰጠኛል ማለት ነው። አሁን ይሄ ጀሚናይ በተጠቀሙ ጀሚናይ ቴክስት ጄኔሬሽን በዚህ መንገድ ጀነሬት ማድረግ ይችላል ማለት ነው። ቻትጂፒቲ ይሄኛውን ቻትጂፒቲ ስትጠቀሙ ፋይል አፕሎድ በቀን ውስጥ ፍሪ የምትጠቀሙ ከሆነ 3 ወይም ማክሲመም 4 ነው የሚሰጣችሁ ማለት ነው። እዛው ላይ ስለማይሰጣችሁ ፋይል አፕሎድ የምትጠቀሙ ከሆነ ጀሚናይን መጠቀም ትችላላችሁ ማለት ነው። ዘን በዚህ መንገድ ሪስፖንስ ይሰጣችኋል። ይሄው እዚህ ላይ ያለ ይሄንን ፕሪፈር ሁለት አማራጮችን ሰጥቶኛል። ዘን ይሄንን ኮፒ ያደርጋለሁ ማለት ነው። ይሄን ኮፒ ያደርጋለሁ።
ከዚህ በተሻለ ግን የሚሰራ ስፔሻሊ ከዶክመንቱ ጋር የተገናኙትን ነገሮች የሚሰራ ዲፕሲክ በደንብ ይሰራል። ዲፕሲክ ይሰራል። ዘንድ ዲፕሲክን ደግሞ እንሞክረው። ዲፕሲክ ብላችሁ ሰርች ታደርጋላችሁ። ዘን ይህን ዲፕሲክ በዚህ መንገድ ይመጣል። ዘን ይችን የመጀመሪያዋን የመጣችላቸውን ይችን የመጀመሪያዋን ክሊክ ታደርጋላችሁ። ይችን ክሊክ ካደረጋችሁ በኋላ ልክ ይሄ ይመጣላችኋል። ዘን ይሄ ከመጣላችሁ በኋላ እዚህ ላይ ፋይላችሁን አፕሎድ ማድረግ ትችላላችሁ ማለት ነው። ፋይላችሁን አፕሎድ ማድረግ ትችላላችሁ። ለምሳሌ እኔ አንድ ፋይል አፕሎድ ላድርግና እንየው። እሺ አንድ ፒዲኤፍ ለምሳሌ እዚህ ጋር ይቺ አፕሎድ ለማድረግ ስትፈልጉ እዚህ ያለ እዚህ ላይ ያለ ቀጥታ ድራግ ኤንድ ድሮፕ ማድረግ ትችላላችሁ። ይችን ክሊክ ታደርጋላችሁ። ይታያችኋል ብዬ አስባለሁ። ይችን ነው ክሊክ የምታደርጓት። ዘን ይችን ክሊክ በምታደርጉበት ሰዓት ወደዚህ ይወስዳችኋል። ዘን እናንተ የምትፈልጉትን ዶክመንት እዚህ ላይ አፕሎድ ታደርጋላችሁ ማለት ነው። እኔ አንድ አፕሎድ ላርግ። እሺ ክላስ ዘን ዲግሪ ፕሮግራም ኢማጂን እዚህ ዶክመንቶችን አንድ ዶክመንት ፒዲኤፍ ፉል የሆነውን ፒዲኤፍ አፕሎድ ታደርጉለታላችሁ በደንብ ማዘጋጀት እንዲችል። ይሄ ሞጁሉን ለምሳሌ ይሄ ሞጁል ነው። አሁን ይሄ 7 ቻፕተሮች አሉት፣ 7 ዩኒቶች ማለት ነው። እነዚህን ሁሉ አሁን አንዴ ሾርት ኖት አዘጋጅልኝ ብለው በጣም ያሳጥርብኛል። ስለዚህ ማድረግ የሚኖርብን እናንተ ማድረግ የሚጠበቅባችሁ ቻፕተሩን ከፋፍላችሁ ትጠይቁታላችሁ ማለት ነው። አፕሎድ አድርጎ ከጨረሰ በኋላ ፕሪፔር ሾርት ኖትስ ፎር ቻፕተር 1 ትሉና ፕሪፔር ሾርት ኖትስ ፎር ቻፕተር 1 ትከፋፍሉታላችሁ። ሌሰን ከሆነ በሌሰን መከፋፈል ትችላላችሁ። ዘን ቻፕተር 1 ከዛ ሚን ትሉና ምን ትሉታላችሁ። ግራማቲካሊ ያው ከኛ በተሻለ እሱ ያውቃል። ሶ ምንም የሚቸገር ነገር የለም። ሊመት ሰጥታላችሁ። ሚኒመም ማለት ነው። ሶ 5 ፔጅ ማለት ቻፕተር 1ን በ5 ፔጅ ሾርት ኖት አዘጋጅቶ ይሰጠኛል ማለት ነው። ሾርት ኖት አዘጋጅቶ ይሰጠኛል። ዘን ይህንን እጠይቀዋለሁ ማለት ነው። ይህንን እንደዚህ ብዬ እጠይቀዋለሁ። ኦኬ አፕሎድ እያደረገ ነው። ፋይሉ ዶክመንቱ ብዙ ስለሆነ አፕሎድ ያደረኩለት ሰው አሁን ጨርሷል። ዘን ይህን ከጨረሰ በኋላ ራሱ 5 ፔጆችን ይሰጠኛል። እናንተ ግን በርከታ አድርጎ እንዲሰጣችሁ 5 ፔጅ ብለ ነው 3 ፔጅ ሊያደርገው ስለሚችል ለምሳሌ 7 ፔጅ ትሉታላችሁ። 5 ፔጅ ከሆነ የምትፈልጉ 7 ፔጅ ታሉና ሁለቱም ፔጅ እናንተ ታጣሩታላችሁ ማለት ነው። 2 ፔጅ የተወሰነ ካለ እሱንን ማጣራት እንድትችሉ ይችንን ታረጋላችሁ ማለት ነው። እዛ ይችንን አያት ይቻለች ሰብሚት ታረጉታላችሁ። ራሱ አዘጋጅቶ ይልካል ማለት ነው። እንግዲህ ያው በዚህ መንገድ አያችሁት አይደለ? ሰው ራሱ ሁሉንም አዘጋጅቶ ነው የሚልክልኝ ማለት ነው። ሰው በዚህ መንገድ ጀነሬት አድርጎ ይሰጠኛል ማለት ነው። ይሄ ለቻፕተር 1 ነው። 7 ፔጅ ስላልኩት ነው። በዚህ መንገድ አዘጋጅቷል ማለት ነው። ይሄው የቻፕተሩን ሪቪው ኩዌሽን ራሱ አልቀረም ማለት ነው። በዚህ መንገድ ዘን ይሄንን ምን ታርጉታላችሁ? ኮፒ አድርጋችሁ መውሰድ ነው የሚጠበቅባችሁ ማለት ነው። ያለ ዘን ቻፕተር 1 እዚህ ጀምራችሁ እስከ ታች ድረስ ያለውን ኮፒ ታደርጋላችሁ። ዘን ኦኬ
ይኸው በዚህ መንገድ ጥያቄውን ማትፈልጉት ከሆነ ጥያቄውን ታስወጡታላችሁ። ከዛ ይህንን ኮፒ ታደርጋላችሁ። ኮፒ ካደረጋችሁት በኋላ WPS ልትጠቀሙ ትችላላችሁ። ስልካችሁን ከሆነ የምትጠቀሙ WPSን ትጠቀማላችሁ። ሶ WPSን ትከፍቱና እዚህ ላይ WPS ላይ ኮፒ ያደረጋችሁትን ፔስት ታደርጉታላችሁ ማለት ነው። ፔስት ታደርጉታላችሁ። ሶ በዚህ መንገድ ፔስት ያደርጋል። እዚህ ጋር ማች ከረንት ፎርማት ትሉታላችሁ። በዚህ መሰረት ይኸው ኮፒ አረኩኝ ማለት ነው። ቀጣይ ደግሞ አሁን ይህንን ከጨረስኩ በኋላ ለቻፕተር 2 አሁን ማዘጋጀት ከፈለኩኝ ማደርገው እዚህ ጋር አሁንም ፕሪፔር አልሶ ፕሪፔር ፎር ምን ትሉታላችሁ? ቻፕተር ወይም ደግሞ ዩኒት ማለት ነው። ዩኒት ወይም ቻፕተር 2 ብላችሁ ትጠይቁታላችሁ። ሚኒመም 5 ፔጅ ትሉታላችሁ። ዘን አሁን ደግሞ ያው የቻፕተር 2 ደግሞ አሁንም ሾርት ኖት አዘጋጅቶ አወጣልኝ ማለት ነው። ዘን ይህንን ሾርት ኖት ኮፒ አድርጌ ወደዛኛው መውሰድ እችላለሁ ማለት ነው። ፕሬዘንቴሽን ከፈለጋችሁ ፕሪፔር ፕሬዘንቴሽን ብላችሁ መጠየቅ ነው የሚጠበቅባችሁ ማለት ነው። ምንም የሚያስቸግር ነገር የለውም ማለት ነው። ዘን ይሄ ደግሞ የቻፕተር 2 ማለት ነው። የቻፕተር 2 ወይም ዩኒት 2 በዚህ መንገድ አዘጋጅቶ ሰጥቶኛል ማለት ነው። ዘን ይህንን ወስዳለሁ። ይህንን ኮፒ አድርጋለሁ። ልክ በዚህ መንገድ ኮፒ አድርጋለሁ። እዚያን ኮፒ ካደረጉት በኋላ ይሄ ቻፕተር 2 ነው። የቻፕተር 2 ኮፒ አድርገዋለሁ። ወደ WPS መለስና ኮፒ አድርጋለሁ ማለት ነው። እዚያን መጨረሻ ላይ ቻፕተር 2 መጨረሻ እዚህ ጋር ፔስት አድርጋታለሁ። ማች ዊዝ ከረንት ፎርማት እለዋለሁ። በዚህ መንገድ ሰርቶ ይልክልኛል ማለት ነው። እነዚህን ነገሮች አሁን እንግዲህ ከኔ የሚጠበቀው ከስተማይዝ ማድረግ ነው ማለት ነው። ይሄ ማለት ፎንት ሳይዙን ማስተካከል፣ ፔጁን ማስተካከል፣ አላስፈላጊ ናቸው የምላቸውን ነገሮች ማውጣት ብቻ ከኔ ይጠበቃል ማለት ነው። ወይም ደግሞ ይሄ እንኳን የሚያስቸግራቸው ከሆነ ምን ታረጋላችሁ? ፕሬዘንቴሽን እንዳዘጋጅላችሁ። ይሄ ማለት እስኪ ወደ ኤአይ እንመለስና ፕሬዘንቴሽን እናዘጋጅ። ወደ ኤአይ እንመለስ፣ ወደ ዲፕሲክ ዘን እዚህ ጋር ፕሪፔር ፕሬዘንቴሽን ፎር ቻፕተር 1 ሚን ስንት ስላይድ ለዋለው? ለምሳሌ 7 ኢትስ ኮፒ ፔስት ለማድረግ ይች ትመቻለች። ይኸው በዚህ መንገድ ጠርጠር አድርጎ አውጥቶልኛል። ይችንን ኮፒ እያደረኩኝ መውሰድ ነው የሚጠበቀው ማለት ነው። ምንም የሚያስቸግር ነገር የለውም። ዶክመንት ስፔሻሊ ከዶክመንት ኤዲቲንግ ጋር በጣም የተለየ ጥቅምና አገልግሎት መስጠት ይችላል ማለት ነው አርቲፊሻል ኢንተለጀንስ። በዚህ መንገድ ስራችንን ቀለል አድርጎልናል። ኤአይ በአግባቡ የምንጠቀመው ከሆነ አርቲፊሻል ኢንተለጀንስ በጣም ትልቅ ነገር ነው ማለት ነው። ሌሎቹም አሉ። ጥያቄዎችም ተመሳሳይ ናቸው። የራሳቸው ፊቸር ይኖራቸዋል። ዲፕሲክ ኦፕን ሶርስ እንደመሆኑ ፋይል አፕሎድ አይከለክለንም። ከፕሮግራሚንግ ጋር የተገናኘ ጥሩ የሆነ ግንኙነት አለው። ግሮክ ፕሪሚየም ቨርዥኑ በጣም አሪፍ ነው። ቻትጂፒቲን በተመሳሳይ ኢሜጅ ጄኔሬሽን እንደ ቻትጂፒቲ የሚሆን የለም። ጀሚናይን ስንመለከት ቪዲዮ ሪሌትድ ኤንድ ኢሜጅ ሪሌትድ የሆኑ ኮንተንቶችን ለማዘጋጀት ጀሚናይ ግሬት ፋንክሽናሊቲ ይሰጣል ማለት ነው።